ገባኝ ለፍተሻቸው ይባረክ 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 ይግዛሱ 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 ይክበርሱ ከፍ ይበልሱ ይንገስሱ ይንገስሱ አሰላ ላይ ይንገስ ከተማው ላይ ይንገስ ዞናችን ላይ ኦሮሚያ ላይ ምድሪቷ ላይ ኢትዮጵያ ላይ አፍሪካ ላይ ጌታችን ይግዛ ይግዛ ምድር ላይ ይግዛ ከፍ ይበል የትስካው ጌታ ሁላችንም እግዚአብሔር ይባርካቸው። እስቲ ለነሱም አንድ ጭብጨባ እናድርግ። ጥሪያችንን ተቀብለው አክብረውን በመካከላችን ስለተገኙ ብዙ የጊዜ እጥረት አለባቸው። ያንን ሁሉ ተቋቁመው በመካከላችን ስለተገኙ እግዚአብሔር ይባርካችሁ ማለት ያስፈልጋልና እንኳን ደህና መጣችሁ፣ እንኳን በመካከላችን ተገኛችሁ እንላለን። አጭር መልእክት አስተላልፋለሁ። ከዚያም በመቀጠል እንግዶች መልእክት እንዲያስተላልፉ እድል እሰጣለሁ ማለት ነው። የተወደዱ የከተማችን ከንቲባ አቶ ስሜ ጸጋዬ፣ የተወደዱ የአሰላ ከተማ ከንቲባ ጽሕፈት ቤት ኃላፊ አቶ ፍቃዱ ጥላሁን፣ የተወደዱ የምንወዳቸው አቶ ከዲር ነሞ የአሰላ ከተማ የሰላምና ጸጥታ ቢሮ ኃላፊ፣ የተወደዱ የአርሲ ዞን ወንጌላውያን አብያተ ክርስቲያናት ህብረት ሰብሳቢ መጋቢ ስዩም ከበደ ከዛሬ 2000 ዓመት በፊት ሰዎችን ከኩነኔና ከዘላለም ሞት ለማዳን ክብሩን ጥሎ በምስሉም እንደ ሰው ተገኝቶ ለሰዎች የምስራች ወንጌልን ሰብኮ በዚህም ምክንያት በመስቀል ላይ ሞቶ መከራን ተቀብሎ ሞትንም ድል ነስቶ አሁንም በሰማያት ለሚያምኑት ሁሉ ጠበቃ ሆኖ በእግዚአብሔር ፊት የሚታየውን የጌታችንንና የመድኃኒታችንን የኢየሱስ ክርስቶስን ትንሣኤ መታሰቢያ ለማሰብ ወደዚህ ስታዲየም እንኳን ደህና መጣችሁ፣ እንኳን አደረሳችሁ እላለሁ። ግን እንግዲህ ከእግዚአብሔር ጋር መኖር ማለት ምን ማለት ነው? ትላንት ኢየሱስ ክርስቶስ ምንድን ነው የሰራው? እሱ የሰራውን ነገሮችን መከተል አለብን። የታመሙትን መጠየቅ፣ የተቸገሩትን መርዳት፣ የተራቡትን ማብላት፣ የተጠሙትን ማጠጣት ያስተማረን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ በበዓል እንደዚህ ተሰብስባችሁ ይሄንን ማስታወሳችሁ ከእግዚአብሔር ጋር መኖራችሁን ያሳያልና እኔ በጣም ደስ ብሎኛል። አሁንም እንደገና እንኳን ደስ አላችሁ፣ እንኳን አደረሳችሁ። ከናፈመስል ከሰን ከፋሩ ከሰን ከሰቲ ፍለኖን ኮ ኢየሱስ የተንይርት ፍለቹን ከሰን ደጎንጎረሚት ከለትን ትፍለተንስ ደጎንጎረሚት ከለትን ትዋረፈተን ደጎንጎረከፍለና ዋቀዮ ከሰን ፍለተን ወጂን ጅራቹዳፍ አዱኛ ከነረት የሮን ኑቲቀሙ የሮም ራሳ ነሙ ወመንጅር አታውቲ ገሩ ጎቾተ ንጎኑን ወልቆቆኑን haala nuti itti waaqayyotti hubannu amantaan keenyas baay'atee garagara ta'e akkuma bifni keenya garagara ta'e amantaan keenyas baay'eedha Itoophiyaa keessatti. Kanaaf nama amaneef immoo amantaan hunduu isaaf sirriidha. Namni amantii ሰው የመረጠው እምነት ለራሱ ትክክል ከናፍ ስንስ ከፍለተን ስንፍ ስሪዳ waan ta'eef haala hojimaata amantaa keessaniitiin haala ergama amantaan keessan isin heeyyamuun tokkummaa fi obbolummaa keessan cimsuudha. Namoonni baay'een kan dogongoran yoo gara mana amantaa dhufan yookaan gara cherchii dhufan yookaan gara beet kiristaanaa yookaan masgiidas deeman nama waaqayyoo fakkaatu. Yoo achi gadi ba'an garuu ergama seexanaa raawwatu. ወደ ቤተ ክርስቲያን ስንመጣ ወይም ወደ ቸርች ስንሄድ ስንዘምርና ስንጸልይ የእግዚአብሔር ልጆች እንመስላለን። ከዛ ስንወጣ ግን የሰይጣንን ተልእኮ ተቀብለን ጥላቻንና መከፋፈልን የምንሰብክ ሰዎች እንኖራለን።
Kana wanta akkasii sanirraa of eeguun tokkummaa fi jaalala cimsuun kallattii waaqayyoon itti agarsiisan qabannee deemuun dirqama uummata kanaa ta'a jechuudha. Kanaafus akka magaalaa Asallaatti amantaawwan hedduu qabna. Ayyaana hedduus hordoftoota amantaa wajjin kabajna. Isa qofaan, poolisii qofaan, milishaa qofaan nageenya eeguu hin danda'amu. Nageenya kan eeguu dandeenye magaalaa Asallaa keessatti ummanni magaalaa Asallaa keessa jiru ummata nagaa waan ta'eef የአሰላ ህዝብ የሰላም ህዝብ ስለሆነ ነው። አመንቶonni magaalaa keenya keessa jiran hundi isaanii yeroo hundaa amantaa isaaniitiin afaan beekaniin waaqayyo isaanii waan kadhataniif tokkummaa fi jaalalli obbolummaan amantoota jidduu waan jiruuf kun iccitii nageenya magaalaa keenyaati. Nageenya ta'uun keenya immoo magaalaan Asallaa magaalaa misoomaa ariifataa fidde yeroo ammaa kana gara fuulduraatti dhuftu akka taatu ta'ee jira. Misooma keessattis gahee uummata as keessa jirtanii kun immoo gahee guddaa qaba. Hooggantoota as keessa jirtu, ogeeyyiin as keessa jirtu, abbootiin qabeenyaa as keessa jirtu. Jiraataan magaalaa keenyaa hundi misooma magaalaa Asallaa keessatti gaheen isin bahaa turtan gahee leencati waan ta'eef ልማታችንን እንዳስቀጠል ለሚቀጥለውም ጊዜ ደግሞ እንደዚሁ አብረን ሆነን ሰላምን አረጋግጠን ልማታችንን የምናስቀጥል ሰው እግዚአብሔር ይበለን ለማለት ነው ፈልገው። የመሬት ጥያቄ አባታችን ጠይቋል። እንደ ከተማ አስተዳደርም እኛም ጥያቄ አለን። መሬት ያስፈልገናል። አሰላ ትልቅ ከተማ ናት፣ ግን ያረፈችው 5000 ሄክታር ብቻ ላይ ነው የቀረፈችው። ስለዚህ የዙሪያውን 8ቱን ቀበሌ ወደ 16000 ሄክታር ወደዚህ እንዲገባ ከመንግስት ጋር እየሰራን ያለ ነው። ያ ነገር ከተረጋገጠልንና ዙሪያ ያሉ 6ቱ ቀበሌዎች ወይም 7ቱ ቀበሌ ወደኛ ከተመለሰ የመሬት ችግርም አይኖርም። በዛን ሰዓት ደግሞ መሬቱ እንዴት ይገኛል፣ እንዴት ነው የምናገኘው ብለው ነገር አብረን እንመልሳለን። የእንኳን አደረሳችሁ መልእክቴን ከማስተላለፍ በፊት በቅድሚያ ዛሬ ይህንን የጌታችንን የኢየሱስ ክርስቶስን የትንሣኤ በዓል በጋራ በአደባባይ ወጥተን እንድናከብር እንደዚህ አይነት ሁኔታ ወጥተን እንድናከብር እድል ያልነበሩበት ጊዜ ነበረ እና ዛሬ ግን እግዚአብሔር ፈቅዶና ፈቅዶ የረዳንን እግዚአብሔርን ከልብ ማመስገን እፈልጋለሁ። ብሩና ሲደግሙ እንደነበር አይቻለሁ። እግዚአብሔር አብዝቶ ይባርካቸው ማለት እወዳለሁ። በመቀጠልም እዚህ ቦታ ላይ በእንደዚህ አይነት ሁኔታ ተገኝተን እግዚአብሔርን እንድናከብር እግዚአብሔር እድሉን ስለሰጠን እና ይህንን ቦታም ስለፈቀዱልን የመንግስት አካላት እነሱንም እግዚአብሔር ይባርካችሁ ማለት እወዳለሁ። ከዚህ በመቀጠል የእንኳን አደረሳችሁን መልእክቴን አስተላልፋለሁ። እንግዶቹ እንግዲህ ስለሄዱ የፕሮቶኮል ንግግሬን እነሱን ዘልና ካለው ቀጥላለሁ ማለት ነው። የተከበሩ አማሃ ይርጉ የአሰላ ከተማ ወንጌላውያን አብያተ ክርስቲያናት ሰብሳቢ፣ የተከበራችሁ የአሰላ ከተማ አብያተ ክርስቲያናት መሪዎችና አገልጋዮች፣ ዛሬ በዚህ ስፍራ የተገኛችሁ ቅዱሳኖች በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል አመሰግናለሁ የትንሣኤ በዓል አደረሳችሁ አደረሰን። ይህ በዓል የሰላም፣ የደስታ፣ የፍቅር ይሁንላችሁ ይሁንልን። እግዚአብሔር ይባርካችሁ። መጽሐፍ ቅዱሳችንን ክፍል አነባለሁ። ከዚህ ነገር በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ አብርሃም እነሆ አለ፣ የምትሄድበት የምትወደውን አንድ ልጅ ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለው። አብርሃምን በማለዳ ተነስቶ አህያውን ጫነ፣ ሁለቱን ልጆቹን ይስሐቅን ከእርሱም ጋር ወሰደ። እንጨትም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ።
በሦስተኛውም ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። አብርሃም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚያ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን አለ። መሥዋዕት በጎም እግዚአብሔር ያዘጋጃል አለ። ሁለቱም አብረው ሄደ፣ እግዚአብሔርም ወዳለ ቦታ ደረሱ ይለናል። አንድ በኦሮምኛ አነብና Go!
Amen.